ሰላም እንዴት ናችሁ? ውድ ቤተሰቦቻችን ዛሬ በአዲስ ቻፕተር ነው። this is chapter 3 which is matrix determinant and systems of linear equation ይላል። በእነዚህ ውስጥ matrix it is very essential mathematical equation ነው which is used for various types of objects specifically የሆነ large ለሆነ ዳታ የምንጠቀመው በብዛት የምንጠቀመው ማትሪክስ ነው because በቀላሉ ብዙ ነገርን ዲፋይን ስለሚያደርግልን ማለት ነው። ሶ ማትሪክስ በሌላ አጠራር ደግሞ ሬክታንጉላር አሬ ይባላል። ሶ በብዙ ጊዜ the main tool of linear algebra ነው። ከዛም ተጨማሪ በጣም የምንጠቀምበት ደግሞ it is very important to express large amount of data in organized and concise form ነው። So this is the basic feature of this application. So most of the time ይህን የምናገኘው በብዛት ላይክ ኢኮኖሚክስ ውስጥ እናገኘዋለን፣ ፋይናንስ ውስጥ፣ ፕሮባቢሊቲ ቲዮሪ ኤንድ ስታቲስቲክስ፣ ኮምፒውተር ሳይንስ ላይ ያለ፣ ኢንጂነሪንግ ስፔሻሊ ኢንጂነሪንግ ላይ በብዙ አይነት ፊልዶች እናገኘዋለን። ቴርሞዳይናሚክስ የመሳሰሉት ላይ በብዛት የምናገኘው ነው። ያለሱ የማልጠቀምባቸው አሉ ማለት ነው። ሶ ፊዚክስ ላይ ጂኦሜትሪ ኤንድ አዘር ኤሪያ which is በየትኛውም ፊልድ መጠቀም የምንችለው ቢኮዝ እዚህ ጋር ያሉ ሶሻል ሳይንስ ፊልዶች አሉ፣ እዚህ ጋር ያሉ ደግሞ ኢንጂነሪንግ ፊልዶች አሉ። ሶ ኢን ኤቭሪ ኤዱኬሽን ወይም ደግሞ ፊልድ ላይ ማትሪክስ በተለያዩ አጋጣሚዎች እንማራለን ማለት ነው። ሶ እዚህ ኦብጀክቲቮቻችን ምንድን ናቸው? ቢኮዝ መጀመሪያ ማየት ያለብን ነገሮች ኦብጀክቲቮቹ ናቸው። ስለዚህ ከኦብጀክቲቭ አንጻር የሆነ ነገር ዲፋይን እናደርጋለን ማለት ነው። ስለዚህ በዚህ ዩኒት መጨረሻ ተማሪዎች ስለ ማትሪክስ እና ዲተርሚናንት ማወቅ አለባቸው ተብሎ ይጠበቃል። እንዴት ነው ሊኒየር ኢኩዌሽንን ወይም ደግሞ ዲተርሚናንትን ማትሪክስን ተጠቅመን ሊኒየር ኢኩዌሽንን ሶልቭ የምናደርገው የሚለውም በተጨማሪ ማወቅ አለባቸው ተብሎ የሚጠበቀው ነገር ነው ከዚህ ዩኒት መጨረሻ። ከዛ በተጨማሪ ደግሞ ወይም ደግሞ የመጨረሻው ማትሪክስ እና ዲተርሚናንት በመጨመር ሪል ላይፍ ፕሮብለሞች እንዴት ነው መፍታት ሶልቭ የምናደርገው ኢኮኖሚካል ፕሮብለም፣ ፋይናንስ ፕሮብለም፣ ኢንጂነሪንግ ፕሮብለም፣ geometrical problems, how can we solve them using matrix and determinant? So እነዚህ የመጀመሪያዎቹ ነገሮች ናቸው ማለት ነው። ይህን ካየን በኋላ ማትሪክስ ምንድን ነው? which is consider an automobile company that manufactures two types of vehicles, trucks and passenger cars in two different colors, red and blue. The company sell for the month of January 50 yes እዚህ ጋር አይተነዋል። ቀዩን በ15 ሽጧን፣ ፓሴንጀር ካሩን ደግሞ 20 መኪኖችን ሽጧን በቀዩ ኤንድ በ10 ደግሞ በብሉ ደግሞ እዚህ 10 ሽጧን ትራክ ኤንድ ፓሴንጀር 15 ሽጧን ማለት ነው። ስለዚህ ይህን ዳታ በቀላሉ እዚህ ጋር በዚህን አይነት መልኩ እናስቀምጣለን። ይሄ ብቻ ሳይሆን ይሄ ኢንፎርሜሽን the information in the table can be given in the form of rectangular array. This also table ነው ግን it is matrix ነው። በማትሪክስ ፎርም ነው የተቀመጠው። ይህን ማትሪክስ ፎርም በሬክታንጉላር አሬ በምንለው ፎርም ደግሞ ስናስቀምጠው ይህን ይመስላል ማለት ነው። which is ሁለቱም ተመሳሳይ ናቸው። yes እዚህ ጋር የምናያቸው ነገሮች ሁለቱም ተመሳሳይ፣ ላይኛው ቴብል ነው፣ ታችኛው ደግሞ rectangular array ነው። but they all are matrices and defines one thing which is r1 ያልነው እዚህ ጋር ሬድ ነው፣ ብሉ ያልነው እዚህ ጋር r2 ነው፣ ትራክ ያልነው እዚህ ጋር c2 ነው። ኮለመንቱ r1 r2 ያለው this is ሮ ለማለት ነው። ሮ1 ሮ2 c1 ማለት ኮለመን 1 c2 ደግሞ ኮለመንቱ ነው። ሶ ፓሴንጀር ካር ያለው ነው። ሶ እዚህ ጋር የተቀመጠው በቴብል ነው። እዚህ ጋር ደግሞ በፕሮፌሽናል በሆነ ወይም ደግሞ በሬክታንጉላር አሬ እዚህ ጋር ተቀምጧል ማለት ነው። ሶ ማትሪክስ ስንል በቴብልም በተለያዩ መንገዶች መግለጽ እንችላለን። ሞር እዚህ ላይ ግን የምናየው it is በሬክታንጉላር አሬ የሚገለጽ ነው ማለት ነው። ሶ this arrangement the horizontal and vertical lines of numbers are called, this is called rows and the vertical one is column. The columns C1 and C2 represent the truck and passenger car respectively which is sold. yes ይሄኛው ደግሞ ከለሮቹን ያመለክታል ማለት ነው። ሶ ይህን አሬንጅመንት አጠቃላይ ይህን አሬንጅመንት ነው እንግዲህ we call it ማትሪክስ የምንለው ማለት ነው። ሶ
በተለያዩ አጋጣሚዎች ላይ ማትሪክስ ሲባል ያን ያህል በጣም ከባድ ነገር አይደለም ወይ ደግሞ በጣም የተለየ ነገር አይደለም። ሶ ማየት የሚጠበቅብን ይህን ነው ማለት ነው። በቴብል ራንደምሊ በቴብል የተቀመጠውን ራሱ ዳታውን ፕሪሳይዝ በማድረግ በእንደዚህ አይነት መልኩ ቼንጅ ማድረግ እንችላለን። ሶ ኢት ኢዝ ኮልድ ማትሪክስ ነው። ሶ ይህን አሬንጅመንት ነው ማትሪክስ ወይም ደግሞ ሬክታንጉላር አሬ የምንለው ማለት ነው። ይህን ካልን በኋላ ማትሪክስ used for organize information or information organize ለማድረግ ይጠቅመናል ብለናል። So in mathematics the real definition of matrix is if m and n are positive integers. Yes, positive which is greater than 1. Yes, then greater than and equal, sorry, then by a matrix of size n by m, n by m ማለት ወይም ሲቀመጥ ታይምስ ተብሎ የሚቀመጠው yes n by m, m by n matrix. So we shall mean a rectangular array consisting of m numbers or symbols or expressions in a boxed display consisting of m rows and n columns. This can be denoted by, so ይሄ ሲጻፍ በዚህ አይነት መልኩ ይጻፋል። ሮዎቹ እዚህ ጋር ያሉ 1 2 3 and up to row m. Yes, እዚህ ጋር ደግሞ ኮለመኖች አሉ። ኮለመን 1 2 3 up to ኮለመን n. so በእነዚህ ውስጥ ያሉ በመካከል ያሉ ቁጥሮች yes ኮለመን ይሄኛው 1 1 ላይ ስለሚገኝ እዚህ ጋር ሮው 1 ኮለመን 1 ላይ ስለሚገኝ የመጀመሪያዎቹ ጋር ፎር ኤግዛምፕል እዚህ ጋር ያሉት ነገሮች የመጀመሪያዎቹ they are rows ናቸው። ሁለተኛ ላይ የሚከተሉት ደግሞ they are called ኮለመን እንላቸዋለን። ሶ እዚህ ጋር ሮው 1 ኮለመን 1 ስለሆነ a1 1፣ እዚህኛው ጋር ሮው ተመሳሳይ ነው ሮው 1 ነው ግን ኮለመንቱ ስለሆነ ሮው 1 ኮለመንቱ። እዚህኛው ጋር ስንመጣ it is up to ሮው 1 a ሮው 1 ኮለመን n ይሆናሉ ማለት ነው። ሶ እንዲህ ወርታች ደግሞ እዚህ ጋር ሮው m ኮለመን n ላይ ያለው it is value ይሆናል ማለት ነው። ማትሪክስን በዚህ አይነት መልኩ ነው የምንገልጸው። ይህ ማትሪክስ ምን ይባላል? የመጀመሪያው የምናስቀምጠው ይህን ቫልዩ ነው፣ የሮውን ቫልዩ ነው። m by n ማትሪክስ ይባላል። ሶ እነዚህ ሁለት ቁጥሮች they are positive integers which means this one greater than or equals to 1. Yes, greater than or equals to 1. So those two numbers are 1 ሊሆኑ ይችላሉ which is 1 ነው ማለት like for example እንደዚህ አድርገን a11 a11 ብናደርግ this is 1 by 1 matrix ነው። 1 by 1 matrix. Why? Because the row is 1 ነው። ወደዚህ ስናይ ያለው አንድ ብቻ ነው። ወደዚህ ስናይ ሁለት ብቻ ነው። አንድ ብቻ ነው ያለው። so በተለያየ አይነት መልኩ ይሄን እንገልጻለን ማለት ነው። where rn and represents m rows and n columns ይገልጻሉ ማለት ነው። so እዚህ ጋር እንደምናየው remark note that the first suffix denotes the number of rows. yes እቺ ጋር m ያልናት እዚህ ጋር row ነው የሚገልጽ and the second suffix which is n it is defines a column ትገልጻለች so that aij appears as the intersection of the ith row and the j column. so for example እዚህ ጋር this a to 3 ያልነው አለ። a to 3 ማለት የመጀመሪያው ፊደል እዚህ ጋር የመጀመሪያው ቁጥር ሮው ናት። ሮው ነው የምታመለክተው ብለናል። ከሷ ቀጥላ የምትመጣው ኢትስ ኮለመን ናት። ስለዚህ a to 3 ማለት ሁለተኛው ሮው ላይ ሶስተኛው ኮለመን ላይ የሚገኝ ቫልዩ ነው ማለት ነው። yes ይሄኛው ላይ ይገኛል ማለት ነው። ስለዚህ እነዚህ ቫልዩዎች ኢዚሊ ያን የምንፈልገውን ቫልዩ ዲፋይን ለማድረግ የምንጠቀማቸው ናቸውና so የመጀመሪያው ቫልዩ ሮውን የሚያመለክተው so the second is called n is called matrix sorry column ማለት ነው። so matrix A of size n
m may also expressed by like እዚህ ጋር እንደምታዩት a equals to matrix a ማለት equals to aij m by n ማለት እንችላለን። ሶ ይሄ aij ያልነው it is 1 by 1 ነው። ሶ 1 by 1 ብለን መግለጽ እንችላለን። represent this is the matrix ነው። ሶ እዚህ ጋር ያሉ ማትሪክሶች አሉ። ስንት በስንት ማትሪክስ ናቸው? ፎር ኤግዛምፕል እዚህ ጋር a b c d አለ። እዚህ ጋር ስንመጣ it is 1 2 ስለዚህ ሮው ሁለት ነው። ምን እንላለን? it is 2 ኮለመኑን እንቆጥራለን። እዚህ ጋር አንድ ወርታች አለ፣ እዚህ ጋር አንድ አለ it is 2 ስለዚህ ይሄኛው ሁለት በሁለት ነው። እዚህ ጋር ስንመጣ it is 1 2 3 3 ሮው አለ 3 ኮለመን እንቁጠር 1 ኮለመን 2 ኮለመን it is 3 ኮለመን ስለዚህ 3 by 3 ማትሪክስ። እዚህ ጋር ስንመጣ ሮውን because ሮውን የሚቀድመው ብለናል 1 2 3 4 4 row 1 2 2 column these 1 2 3 4 row it is 1 column yes እዚህ ጋር ስንመጣ 1 2 row ኮለመኑ 1 2 3 4 4 ስለዚህኛው 2 by 4 ማትሪክስ እንለዋለን። እዚህ ጋር ኤፍ ላይ ደግሞ it is ኮለመን 1 ነው ሮው 1 ነው ኮለመን 1 2 3 4 አራት ኮለመን አለው። so 1 times 4 ማትሪክስ ብለን ሪፕሬዘንት እናደርገዋለን ማለት ነው። ሁሌም ይህን ማስታወስ የሚጠበቅባችሁ እዚህ ጋር የመጀመሪያው የምንጽፈው value it is called row ወይም ደግሞ ሆሪዞንታል ያለውን እንቆጥራለን። ስንት ሆሪዞንታሎች አሉ እሱን እንቆጥራለን። the second one is called column ወይም ደግሞ vertically ስንት ናቸው የተደረደሩት የሚለው አይተን እንቆጥራለን። በዛ way ይህን ያህል ማትሪክስ by this matrix አለን እንላለን ማለት ነው። for example እዚያ definition አለ matrices which are n by 1 n is called row ነው row define አልሆነም ብዙ row አለው ግን አንድ ኮለመን ያለው or one row and many columns are called vectors እንላቸዋለን። vectors for example እዚህ ጋር n by 1 matrix ማለት which is there are a lot of rows it is up to 2n but yes there are only one row yes እዚህ ጋር ማስተካከል ያለባችሁ a to n ሳይሆን a n 2 because እዚህ ጋር ያለው ቫልዩ ምንድነው ብለናል ማለት ነው row ነው there are different types of or there are many rows but yes እዚህ ጋር one ነው sorry one n1 ማለት ነው a n1 because one ነው ብለናል። እዚህ ጋር one ያልንበት there is only one column this is but row is many row ስላለን a n2 በሚለው ተቀይሩታላችሁ እንጂ a to n አይደለም because a to n የምንለው እዚህኛው ቫልዩ ነው ወደዚህ ቢሄር ነው። በጣም ብዙ ኮለመኖች ቢኖሩ እዚህ አካባቢ this a to n እንላለን እንጂ እዚህ ጋር አይደለም ማለት ነው። ሶ እዚህ ጋር ይሄኛው ቬክተር እንለዋለን ወይም ደግሞ column vector it's called a column vector and the 1 times n matrix yes b1 1 1 look አሁን እዚህ ጋር አስተካክሉት አይታችሁት ከሆነ yes b1 n ነው ያለው እዚህኛው ጋር a n1 ብላችሁ ታስተካክላላችሁ። this is called row matrix column vector ይባላል የላይኛው። ታችኛው ደግሞ row vector which is አንድ ብቻ ኮለመን ወይም ደግሞ አንድ ብቻ row ካለው it's called vector እንለዋለን ማለት ነው። submatrix means this definition of submatrix let a be an n by m by n matrix. A submatrix of matrix A is any matrix of size R by S where R less than or equals to M and S less than or equals to N.
which is obtained by deleting any collection of rows or columns. Yes. For example, እዚህ ጋር የተቀመጠ ነገር አለ። ሰብ ማትሪክስ ማለት በውስጥ ያለ በማትሪክስ ውስጥ ያለ ማትሪክስ which is ራሱ ማትሪክሱም ለራሱ ማትሪክስ for example ይሄ ኤ አለ ኤ ማትሪክስ አለ ይህ ማትሪክስ ለራሱ ለኤ ማትሪክስ ሰብ ማትሪክስ ነው yes ሰብ ማትሪክስ ነው so for example እዚህ ጋር ያለው 1 2 3 2 3 4 1 2 3 ይሄን ፓርት አጠፋው yes ይሄን ፓርት ዲሊት ባደረገው this is also a submatrix of A because those 1 2 3 2 3 4 are the same with this value yes እዚህ ጋር ካሉት ጋር ተመሳሳይ ናቸው so this is a submatrix we only deleting the third row yes ይሄን ብቻ ስላደረግን ማለት ነው እዚህ ጋር እንደምታዩት ደግሞ ሶስተኛውን አሁን ደግሞ ሶስተኛውን ሮ ኮለምን ሶሪ ይሄኛውን ኮለምን ብናጠፋው ይሄኛውን ኮለምን እናጠፋው 1 2 3 2 3 4 1 2 3 3 ሶሪ ይሄኛውን ሳይሆን ይሄኛውን ብናጠፋው ይሄኛውን ፓርት ብናጠፋው 3 4 5 so second column ያጠፋው but still those column 1 and column 3 is the same yes with those value is the same with the matrix A so they are called a submatrix እንለዋለን ከዛም በተጨማሪ ደግሞ ኢትስ ብናሳንሳቸው even yes for example እዚህ ጋር እንደ 3 4 4 5 3 4 for example ይሄን delete ብናረገው 3 4 4 5 this is also a submatrix because የመጀመሪያውን ሮው እና የመጀመሪያውን ኮለመን delete አደረግ ነው ከዛ ውጭ የሚገኙትኝ they are called submatrix of A እንላቸዋለን ማለት ነው so ይሄው እንዳለ ሆኖ equality of matrix so submatrix አየን now equality of matrix ሁለት ማትሪክሶች እኩል ናቸው የምንላቸው በምንድን ነው equality yes equal ናቸው እና equality የተለያዩ ናቸው two matrices of the same size which is A equals to Aij which is M by N matrix and B equals to Bij M by N are said to be equal and write A equals to B if and only if Aij and Bij for all Ij so ሁለት ማትሪክሶች ኢኳል ናቸው የምንላቸው n by m ማትሪክሳቸው m by n ማትሪክሳቸው even if እኩል ሆኖ እንኳን ግን ውስጣቸው ላይ ያለው የያዙትኝ ቫልዩዎች has to be the same ወይም ኢኳል መሆን አለባቸው which is Aij equals to Bij መሆን አለበት ይህም በኤግዛምፕል እናይ determine the value of A B C and D for which the matrix A and B are equal so እነዚህ ሁለት እዚህ ጋር እንግዲህ 2 by 2 ማትሪክስ ነው yes የሁለቱም 2 ኮለመን አለ 2 ሮ አለ then 2 ኮለመን አለ እዚህ ጋርም 2 ሮ አለ እዚህ ጋርም 2 ኮለመን አለ ስለዚህ ሁለቱም ሁለት በሁለት ማትሪክሶች ናቸው ማለት ነው ስለዚህ እነዚህ ማትሪክሶች ኢኳል ማትሪክስ ናቸው ካልነ የኤ ዋጋ እና የአምስት ዋጋ ተመሳሳይ ናቸው why because this is A11 ነው it is B11 ነው so B11 እና A11 ኢኳል ናቸው ይሄኛው A12 ነው ይሄኛው B12 ነው B12 ጋር ተመሳሳይ ናቸው so እዚህ ጋር እንደምታዩት A11 equals to B11 which is A equals to 5 ነው A12 equals to B12 which is B ከ4 ጋር C ከ0 ጋር D ደግሞ ከ2 ጋር ተመሳሳይ ናቸው ስለዚህ ማትሪክስ B ቫልዩዎችን በዚህ መልኩ ማወቅ እንችላለን because it is equals with matrix A ስለሆነ ማለት ነው እዚህ ጋር በተመሳሳይ መልኩ find the value of alpha and beta for which the given matrix A and B are equal so A and B equal ናቸው ካልነ እዚህ ጋር በጣም ማስተዋል የሚጠበቅባችሁ ይሄኛው ሲሪየስሊ ፈተና ላይ ይመጣል በብዙ ፈተናዎች ላይ ታገኙታላችሁ because A እና B አልፋ እና ቤታን ቫልዩአቸውን ፈልጉ so በቀላሉ ምንድነው የምናደርገው this is equals to with this yes 1 equals to alpha minus b and this is 3 equals to alpha ስለዚህ አልፋ 3 ነው
አልፋ ማይነስ ቢ ደግሞ 1 ነው which is beta equals to 2 እዚህ ጋር እንደምታይ አልፋ minus beta equals to 1 and alpha equals to 3 beta equals to 2 because 3 ሲቀነስ 2 equals to 1 ስለሚመጣ ማለት ነው። ዜሮ ማትሪክስ የምንለው an m by n matrix A equals to ij is said to be zero matrix if እዛ ያለው ኮንተንቶች በማትሪክስ ውስጥ ያለው ቫልዩ በሙሉ ዜሮ ከሆነ ማለት ነው። ዜሮ ማትሪክስ እነዚህ በሙሉ they are called zero matrix ይባላሉ ማለት ነው። እዚህ ጋር ኤክሰርሳይዝ አለ write out the matrix of size 3 by 3 whose entries are given by xij equals to I plus j ስለዚህ ይሄኛው ij for example እዚህ ጋር 3 by 3 ነው ብንል 3 by 3 ነው ሰጠን። ስለዚህ ዲፋይን እናደርጋለን። እዚህ ጋር ምን አለ x i j አለ እያንዳንዱ ቫልዩዎች። እዚህ ጋር 1 1 ነው። እዚህ ጋር x እዚህ ጋር ያለው ቫልዩ አለ 1 አይደለ i 1 1 ነበር እዚህ ጋር 2 1 ሶ አንድ ሲደመር አንድ ሁለት በዚህ ቦታ ስንት ነው ሁለት ነው። ሁለቱ እየደመር ሁለት ሲደመር አንድ እዚህ ጋር 3 ነው። ስለዚህ i እና j ን ቫልዩ በመደመር እንቀጥላለን ማለት ነው። write out the matrix of size 4 by 4 whose entries are given by xij it is 1 ነው 0 ነው -1 which is if I greater than j and I equals to j I less than j ይህ ማለት ነው ልክ በተመሳሳይ መልኩ እንደዚህ እንሰራና xij ነው for example 4 by 4 ነው እዚህ ጋር አንድ አለ 2 3 4 1 2 3 እዚህኛው 4 1 በፖይንት እንግለጸው እንደዚህ አለ ሶ እዚህኛው ጋር i ነው ይሄ i ነው ኮለመኑ ደግሞ it is called j ነው ማለት ነው። ሶ i እና j ላይ ስንሄድ i ከj በሚበልጥበት ወቅት for example እዚህ ጋር አሁን የፈርስት ኮለመን ላይ 1 1 ናቸው 1 1 ሲሆን እዚህ ጋር 0 ነው yes እዚህ ጋር 2 2 ናቸው እዚህ ጋርም 0 ነው እዚህ ጋር 3 3 ናቸው እዚህ ጋርም 0 ነው እዚህ ጋር 4 4 ናቸው እዚህ ጋርም 0 ነው because እዚህ ጋር it is called diagonal ነው ዲያጎናሉ a11 sorry x11 x22 x33 x44 ስለሆነ ማለት ነው። በዛ ወይ እንሄዳለን። እዚህኛው ጋር ያሉትን ስናይ for example እዚህ ጋር a21 a31 a41 ነው ኮለመን 1 ነው ግን እንትኑ እየበለጠ ይመጣል ማለት ነው። አዩ እየበለጠ ይመጣል ከጄዩ ሶ እዚህኛው ጋር ያለው i greater than j ከሆነ it's 1 ነው 1 1 1 እናደርጋለን ማለት ነው። እዚህኛው ጋር ያለው ቫልዩ a12 ነው 2 ሶ ጄዩ ስለሚበልጥ ኔጌቲቭ 1 እናደርጋለን። ሶ እዚህኛው ጋር a1 this ኮለመን 1 sorry row 1 ኮለመን 3 ስለሆነ ኮለመኑ ይበልጣል also ኔጌቲቭ 1 እዚህ ጋር በተመሳሳይ መልኩ 4 ስለሆነ ኔጌቲቭ 1 እዚህኛው ጋር this ኮለመን 2 row 2 ኮለመን 3 ነው። አሁንም ይሄኛው ነው ይበልጣው ኔጌቲቭ 1 ኔጌቲቭ 1 በተመሳሳይ መልኩ እዚህ ጋር ኔጌቲቭ 1 ይሄኛው ጋር 1 1 1 ይሆናል ማለት ነው። ሶ በዚህ አይነት መልኩ መስራት ትችላላችሁ። for the matrix A give all the submatrix of size 2 by 2 ስለዚህ ሁለት በሁለት የሆኑ የተለያዩ ማትሪክሶች ሰብ ማትሪክሶችን ስሩልን የሚሉት ሶ ይሄን ብናጠፋ this ሰብ ማትሪክስ ነው አንድ ሰብ ማትሪክስ ነው 2 by 2 የሆነ ይሄን ብናጠፋ it is 2 by 2 ነው ይሄኛው ፓርት ሶ በፈለግ ነው በብዛት መግለጽ እንችላለን እነዚህ ነገሮች ማለት ነው። ሶ ይሄ አንደኛው ነው። ከዛ ማትሪክስ
factors scalar multiplication እና እዚህ ጋር f አለ for example እዚህ ጋር 15 10 20 16 አለ ሲደመር 12 28 አለ 20 14 ሶ ይሄን በያሉበት መደመር እዚህ ጋር 15 ከ12 20ን ከ28 10ን ከ20 16ን ከ14 መደመር መቀነስም ሲሆን በተመሳሳይ መልኩ ማለት ልዩነት ያለው ምን ላይ ነው is multiplication so focus ማድረግ ያለብን እዛ ላይ ነው እንጂ addition and subtraction are the same and they have no difference as long as they have the same matrix amount n by m by n ተመሳሳይ እስከሆነ ድረስ it is the same ማለት ነው so let a is equals to matrix a is equals to I j m by n and b it is the same no look m by n no it is m by n be two matrices of the same size then the sum of a and b denoted by a plus b መግለጽ እንችላለን ማለት ስለዚህ the sum of two matrices of different sizes undefined so የተለያየ ሳይዝ ከሆነ ዲፋይንድ አናደርግም ተመሳሳይ ሳይዝ 2 by 2 3 by 3 ከሆነ 2 by 2 በ2 by 2 3 by 3 በ3 by 3 ግን 2 by 2 እና 3 by 3 አንድ ላይ መደመር አንችልም ይሄን በደንብ ማወቅ ይጠበቅብናል ማለት ነው for example እዚህ ጋር a plus b እና c plus d አለ a plus b 2 by 2 ማትሪክስ ነው yes ሁለት ሮ አለው ሁለት ኮለመን አለው b በተመሳሳይ ሁለት ሮ አለው ሁለት ኮለመን አለው ስለዚህ ይሄኛውን እዚህ ጋር እንደምራለን ይሄኛውን እዚህ ጋር የተደመረው አይነት ማለት ነው ይሄኛውም 1 2 3 ያለ 1 2 2 by 3 ነው 1 2 ሮው አለ 1 2 3 2 by 3 ማትሪክስ ነው በዚህኛው መልኩ አድ እናደርገዋለን ማለት ነው ሰብስትራክትም ቢሆን በተመሳሳይ መልኩ ሶ እዚህ ጋር laws of matrix additionዎች አሉ let's a b c b matrix of the same size which is m by n ናቸው ዜሮ ማትሪክስ ናቸው closure law of addition ማለት a plus b is an m by n matrix because they are the same size ናቸው ለናል m 2 by 2 ከሆነ b 2 by 2 ነው ስለዚህ ሁለቱን በመደመርበት ወቅት የምናገኘው 2 by 2 ነው ሁለቱም 3 by 3 ከሆኑ ስንደምራቸው የምናገኘው 3 by 3 ማትሪክስ ነው which is the same size ማለት ነው associative law ማለት መደመር ላይ ለውጥ የለውም a plus b መጀመሪያ ደምረን በኋላ ላይ c ብንደምርና a b እና c መጀመሪያ ደምረን በኋላ ላይ ከa ጋር ብንደምር they have a different they are equal in the same commutative law የምንለው a plus b እና b plus a for example አንድ ሲደመር ሁለት እና ሁለት ሲደመር አንድ ልዩነት የላቸው ሁለቱም ኮስ3 ናቸው አይደንቲቲ ላው የምንለው ማንኛውንም ማትሪክስ በዜሮ ማትሪክስ ብንደምረው ውጤቱ ተመሳሳይ ነው ራሱ ነው የሚመጣው አንድ ሲደመር 0 አንድ ነው ሁለት ሲደመር 0 ሁለት ነው ራሱ ቫልዩ ነው የሚመጣው ኢንቨርስ ላይ የምንለው ደግሞ ለራሱ ለኔጌቲቭ ብንደምረው so a plus negative of matrix a ሲደመር negative of matrix a equals to 0 ይሆናል ማለት ነው so እነዚህ አምስቱ they are called law of matrix addition ይባላሉ that much difficult አይደለም because ሌላው ሎዎች ላይ ስለምናውቀው ማለት ነው ይሄን በዚህ መስራቱ በጣም አሪፍ ነው scalar multiplication it is not the same with multiplication ጋር that much ተመሳሳይ አይደለም scalar ማለት የሆነ ቁጥር ብንደምር ማለት ነው so ይሄን በቀጣይ የምናይ ይሆናል thank you very much so በቀጣይም የተለያዩ ቪዲዮዎችን የምንልክ ይሆናል ማለት ነው አመሰግናለሁ